ስልካችሁን ታክሲ ውስጥ ወር የሆነ ቦታ ጥላችሁ ብትነሱ ያገኘው ሰው መመለስ ቢፈልግ እንዴት አድርጎ ሊያገኛችሁ እንደሚችል አስባችሁ ታውቃላችሁ? እንግዲያውስ መቼና የት ስልካችሁን እንደምትረሱ ስለማይታወቅ በፍጥነት ስልካችሁ ላይ ይህንን በማስተካከል ስልካችሁን መመለስ የፈለገ ሰው በቀላሉ እናንተን እንዲያገኟችሁ ማድረግ ትችላላችሁ። ይህች ይባላለሁ ከሀላላ ቲዩብ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ አድርጋችሁ ትጀምሩ። ታዲያ ስልካችሁን የሆነ ቦታ ረስታችሁ ብትነሱ ያገኘው ሰው መመለስ ቢፈልግ እንዴት አድርጎ በቀላሉ እናንተን ማግኘት እንደሚችል አንድ አሪፍ የሆነ ነገር አሳያችኋለሁ። አብራችሁኝ ነው። ቀጥታ ወደ ስልካችን እንሄድና ሴቲንግን እንፈልጋለን። ሉክ ሴቲንግ ላይ ክሊክ ካደረኩ በኋላ ወደ ታች ስክሮል አድርግና ሎክ ስክሪን የሚለው ላይ አንድ ክሊክ አደርጋለሁ። ዘን እዚች ጋር ከታች ሉኪንግ ፎር ሳምቲንግ ኤልስ ከምትለው ታች በኩል ኤዲት ሎክ ስክሪን የምትላለች እሷ ላይ አንድ ጊዜ ክሊክ እናደርጋለን። አንድ ጊዜ ክሊክ አድርጋችሁ ካልመጣላችሁ ተጭናችሁ ትይዙትና እስኪከፍት ትጠብቃላችሁ። ይከፍትላችኋል። ኦኬ ከፈተልኝ። ከዚህ በኋላ እዚች ጋር ኮንታክት ኢንፎርሜሽን የምትለው ቦታ ላይ አንድ ጊዜ ክሊክ እናደርጋለን። ዘን እዚች ጋር የምናስገባው የቅርባችን የሆነ የሰው ስልክ እዚህ ቦታ እናስገባና እባኮትን በዚህ ስልክ ይደውሉልን የምትል አጭር መልእክት እዚህ ጋር እንጽፋለን። ስልኩን ላስገባ 09። እናንተም የቅርባችሁን ሰው ስልክ ማስገባት ትችላላችሁ። ሉክ ስልኬን አስገብቼ ጨርሻለሁ። ከዛ እባኮትን በዚህ ይደውሉልን። ኦኬ እናንተ ጽፋችሁ ትጨርሱትና ስልክ ቁጥሩን እዚህ ጋር ካስገባችሁት በኋላ እዚህ ጋር የምታስገቡት ሰው ስልክ የቅርባችሁ የሆነ ሰው ቤት ውስጥ አብሯችሁ የሚኖር ሰው ስልክን ነው ማስገባት ያለባችሁ። ከዛ በኋላ እዚች ጋር ደን የምትለዋን አንዴ ክሊክ እናደርጋለን። ደን እዚህ ከላይ በኩል ደን የሚል ነገር አለ። እሱንም አንዴ ክሊክ እናደርግና ከዚህ በኋላ ልክ ስልካችን ሎክ ሲያደርግ ኦር ሲቆልብ ከሰዓት ከቀን በተጨማሪ ይሄኛው ስልክ ቁጥር ከጎኑ ይታያል ማለት ነው። ስለዚህ አንዴ ስክሪናችንን ኦፍ እናርግና ሎክ እናርግና እንየው። ሉክ አያችሁት? እዚህ ጋር ስልክ ቁጥሩ እየታየኝ ነው። ይሄው እኔ አሁን ያስገባሁት ስልክ ቁጥር እዚህ ጋር ይታየኛል። ከላይ ሰዓትና ቀን አለ፣ ከታች ስልክ ቁጥሩ እዚህ ጋር ይታያል። በዚህ መንገድ በቀላሉ ስልካችንን ያገኘ ሰው ስልካችንን መመለስ ሲፈልግ በዚህ ስልክ ደውሎ ስልካችንን ሊመልስልን ይችላል። በስትክክል ሁላችሁም መቼ እንደሚጠቅሟችሁ ስለማይታወቅ ይሄንን በስልካችሁ ውስጥ በማስተካከል ስልካችሁ ከጠፋ በቀላል መንገድ ማግኘት ትችላላችሁ።